አሁንም ኑ በብርሃኑ ተመላለሱ ይያሉ እኛንም ጥሪ ያደረጉልን ነው ኑና በብርሃኑ ተመላለሱ ይው በጨለማ ውስጥ ሆነው ስለ ብርሃን ይናገራሉ በብርሃኑ ያልተመላለሰ ትውልድ በብርሃኑ ተመላለሱ ይላል መቼ ነው ይሄን ያመጡት አሁን ወንድማችን ቅድም ያነሳው ግለሰብ ከሄደ በኋላ በቃ መዝሙር ሁሉ ስታዩ ኖ በብርሃኑ ተመላለሱ ሚል መዝሙር ነው ያለው ቲክቶክ ሁሉ እንዴ ማን ነው ብርሃኑ ዋንስ ወሰው እንዘብክሙ ብርሃን አይደለም ይለው ብርሃን ሳለላችሁ በብርሃኑ መኑ እንዲሁም በብርሃኑ ተመላለሱ ማን ነው ብርሃኑ እኔ ዓለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ እርሱ በጨለማ አይመላለስ ማንንም በጨለማ እንዳይመላለስ አዩ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ያለ ማን ነው እኔ ቦቱ ህይወት ወህይወት ሰብርሃኑ ላይ ዋለማው በርሱ ህይወት ነበረች ዛሬ ዳቦላ ከብር ስላልመጣሁ በሱ ህይወት ነበረች ህይወትም የሰው ብርሃን ነበረች አዩ እውነተኛው ብርሃን ወደ ዓለም ይመጣ ነበር ብርሃኑን የመሰከረው ዮሐንስ ብርሃን አልነበረም ካለ ከሰማይ የወረደው ከድንግል ማርያም የተወለደው የሰው ልጅ የእግዚአብሔር ልጅ ተብሎ በመጽሐፍ የተነገረው እግዚአብሔር ብርሃኑ ተብሎ እንዲጠራ እግዚአብሔር የላከው ብርሃን እናንተ ከድቅድቅ ጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ተብሎ የተነገረው ወደሚደነቀው ብርሃኑ ሲል የጠራን ወደ ብርሃኑ እግዚአብሔር ነው ብርሃኑ ማን ነው ኢየሱስ ነው ስለዚህ እሱን ስትናገር የለም አይቻልም ገለጥክብን ዝሙታችንን ስርቆታችንን ሙስናችንን ስካራችንን አመጻችንን ክፋታችንን ገለጥክብን ስለዚህ አንተ የኛ ወገን አይደለም ትክክል ናቸው ስለዚህ ከዚህ ወጥ ወደዚያ ሲመለሱ ወደ ብርሃኑ ሳይሆን ወደ ጨለማው ነው ሄዱ መጀመሪያስ ብርሃን በርቶላችኋል ወይ እንደውነቱ ከሆነ በጨለማ ላይ ብርሃን ይብራ ያለ እግዚአብሔር በልባችን በራ ነው የሚለው እነዚህ ሰዎች በልባቸው